አስቡ እኛ ለዘመናት ሀገር አቀፍና ዓለም አቀፋዊ ፖለቲከኞች፣ ዲፕሎማቶች፣ ወታደራዊ መኮንኖች የሴራ ጥላቻቸውን ሲጎነጉኑባቸው የኖሩ የህዝባችን ልጆች ነን። እንድንጠፋ ተፈርዶብናል። ከማሸነፍ ውጭ ምርጫ የለንም። የማንጠፋው ስናሸንፍ፣ ይህንን የዘር ፈጂ ስርዓት ስናስወግድ ብቻ መሆኑን አውቃችሁ ለቀጣዩ መደበኛና ልዩ ተልዕኮ ለመፈጸም ዝግጁ እንድትሆኑ ወታደራዊ ክፍሉ ያሳስባል። በመሆኑም በጽናት ታጅባችሁ በልዩ አማራዊ ሞራልና አካላዊ ብቃት ሰልጠናችሁ ማጠናቀቃችሁን በመረዳት ቦኔት እንድትለብሱ ፈቅጃለሁ። አመሰግናለሁ። አመሰግናለሁ። የዛሬ ተመራቂ የልዩ ኮማንዶ አባላት እንዲሁም ሰፊው የአማራ ሕዝብ ማህበረሰባችን ብሎ ጀግናው አይበገሬው ሰራዊታችን እንኳን ለዚህ ለተባረከች ቀን በሰላም አደረሳችሁ አደረሰን። ከዚህ በመቀጠል እንግዲህ ኮማንዶ ማለት በጣም ብዙ ተውረድ ብዙ ፈተናዎችን ብዙ መከራዎችን መወጣት የሚችልና ወደፊትም የሚገጥሙትን መከራዎች ግዳጆች በብቃት መወጣት የሚችል ነው። ስለሆነም ኮማንዶ በፊደል ሲጠራ በእነዚህ ቃላት አይደለም ቀርቶ በሚሊዮን ቃላት መገለጥ የማይችል ስም ያለው ነው። ይህንን መሆኑን አውቃችሁ የዛሬ ተመራቂዎች ቃላት የጣለብንን መከራ
መወጣት የሚችሉ በብቃት የተመዘናችሁ እንቁ ሰራዊት መሆናችሁ ለአገር ብሎም ለዓለም ምስክር የሚሆን ብቃት እንዳሳያችሁ ሌላውም የሚያያችሁ ምስክራችሁ ይሆናል። ኮማንዶ ማለት በማንኛውም ቦታ በማንኛውም ጊዜ በየትኛውም ሰዓት ግዳጁን በብቃት መወጣት የሚችል ኮማንዶ ማለት በኢንተርናሽናል የስልጠና ማዕከል በልዩ ልዩ የሙያ ብቃት የሚመዘን እነዚህን ስልጠናዎች በብቃት የሚወጣና ነገም ዓለም አቀፋዊ እውቅና በተሰጠው የስልጠና መምሪያ መሰረት ስራዎችን መስራት የሚችል ማለት ነው። ኮማንዶ ማለት የጠላትን ደካማ ጎን በማንበብ በመረዳት በውስጥም ሆነ በውጭ መረጃ ግዳጁን በብቃት መወጣት የሚችልና ካርታና መሬትን በጂፒኤስ በኮምፓስ በተለያዩ ዘመናዊ መሳሪያዎች ግዳጅ መወጣት የሚችል ማለት ነው። የዛሬ ተመራቂዎች ምናልባትም በርካታ ግዳጆችን ሲወጣ እንደነበረ ይታወቃል። ሰራዊታችን ሰሞኑን በአዲስ ቅዳም፣ በቲሊሊ፣ በምርክታ፣ አምቢሲ የተለያዩ ግዳጆችን ሲፈጽም ቆይቷል። ከነዚህ አንፃር ጠላት የተለያዩ አጀንዳዎችን ሲይዛብን ሰንብቷል። በተለይ በዚህ ተከታታይ በሁለትና በሶስት ቀናት አርበኛ ዘመነ ካሴን፣ መቶ አለቃ ማርቆስን ገለናል፣ ቆስለው ሕክምና ገብተዋል እያሉ ሲወራና ሲነዛ የሰነበተ መሆኑ ማንም ያውቃል። እኛ ግን ይኸው እንደቆምነን አካላችንም እንዳለ ነው። ህዝባችን ይመሰክራል። እኛም ይኸው ቁመን እየታየን ነው። ለወዳሽ ደስ ይበለው፣ ለጠላት ደግሞ እርር ይበል። ነገም ዛሬም ለህዝባችን ስንል እንሞታለን። መሞት ያሁን አይደለም የጀመርነው። ምናልባትም ጠላት መግደል ከጀመረና እኛን ማጥፋት ከጀመረ 7 ዓመታትን አልፎ አሁን ወደ 8ኛው ዓመታት ገብቷል። ስለዚህ እኛ ግን በቁም አለን። ጠላት ግን የፈለገውን ሊያወራ ይችላል። ይህንን ጠላት በገባበት ገብተን ለአንዴና ለመጨረሻ የምናጠፋበትን ቁመና ላይ መገኘት መቻል አለባቸው። ጠላት በእግረኛ ሰራዊት አቅሙን አይታችሁታል፣ አይተናል፣ ተለካክተናል። አሁን ግን በስብስብ ኢላማዎች በድሮን በተለያዩ በጅምላ ጨራሽ መሳሪያዎች አቅሙን እያሳየ ነው። ስለዚህ አቅሙን ከሰራዊታችን ላይ እስካሁን ምንም የሚያሳየው ነገር የለም። ምናልባት ግን ይህ የዋህ ማህበረሰባችን ግን በተለያዩ ቦታዎች ላይ እየተጎዳ እየሞተ ይገኛል። ስለዚህ ይህንን በመረዳት ማህበረሰባችንም ሰራዊታችንም በተለያዩ ቦታዎች ተሰባስቦ መገኘትና ለጠላት